ጓደኛዬ ጠፍታል አይደል? አንተ ማለት ወንድሜ እንደሱ አትበል። በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ። ይኸው አንድ ቀን አልፎኝ አያውቅም። ሁሌ ምግብ ታመጣልኛለህ። አንድ ቀን አልፎኝ ግን እየገዛንም ታመጣልኝ ወይስ በምን አይነት መልኩ ነው? እኔ ወንድም ምግቡን ማመጣውማ ሚኪስቲቺ ምግብ ጣላት። አንድ ሁለት ሳምንት ቆይተህ ሚኪ ግን እየጣልክ ነው ምግቦቹን። እህል እንዴት እደፋለሁ አለቃ? እህል እኮ አይደፋም። ለድመቴ ወስጄ እሰጣታለሁ እንጂ። አረ ይሄ ሁለት ሳምንት የቆየ ምግብ ነው ሚኪ። አይሆንም፣ ለሷ መርዝ ነው የሚሆነው። አረ ምንም አትሆንም፣ የለመደች ነች። ተው ሚኪ፣ ምንም አለቃ። ይኸውልህ ሰማኝ፣ ይኸውልህ የለመደች ነች እያልኩ ባልሽ እንግዲህ ካልክ ነው። አረ እኔ ከምደፋው ለሷ እሰጣታለሁ። መጣ ባልሽ በውድ ዋጋ እየገዛው ነው ማመጣልህ። እኔ ለአንተ የኔ ወንድም ጋዙን አርግበት። በቃ ምን ይባላል? አሁን ተነስቼ ያርገ ብረጋግጥህ ቆረጥ ሆነሽ ላዳ በእናትህ በየደረቁ እየቆመች አስር ያደውልብኝ። ለምን ተደውልብኝ? እኔ አንደኛ ማርሽ ሳስገባ ታጨሳለች። አሁን ሁለተኛ ባስገባ እኮ በቃ ልትቀም እኮ ጭስ ነው እንዴ ማስቀደው? ጭስ ብቻ ነው የሚወጣት። ቆይ ምን አርጋት ነው? ቆይ ምን አርጋት ነው? እንዴ ምን አርኳት ነው? የሚያው በቃ በስትክክል ነው የነዷት። አንደኛ ማርሽ ሳስገባ ነው የጨሰችው። ቆይ ለምንድን ነው ሶማሌ ተራ ሄዳ ማታሳርዳ? ሶማሌ ተራ እምቢ አሉኝ። እኔ ወይ ቄራ ልሞክር ነው በቃ የከብት ምናምን። ሁለተኛ እንዳትደውልብኝ በቃ እኔ አልፈልግም። ሁለተኛ ከአያቴ ጀምሮ አሰቃያችሁ፣ ጠመዳችኋት እቺ መኪና። ይኸው እኔ ማለት ነው። ቆይ ልንገርህ አይደል? ይኸው እኔ ግሪስ በዳቦ ነው ቀብቼ የምበላው። ብዙ ችግር አለ። እኔ ዳገት ላይ በቆመ ቁጥር አረረኩ። ምን ላድርግ? አትደውልብኝ፣ አልፈልግም። ይኸውላችሁ ከዚህ በኋላ ምንም አይነት ውሸት መወሻሸት የለብንም። እስከዛሬ የተወሻሸነውን ውሸት እጃችንን በቢላ እየቆረጠን በደማችን ቃል ገብተን እንናገራለን። እሺ እንካ የጀመረ ቆረጣሽ ከሚስትህ ጋር ተኝቻለሁ። ትናንትና ተኝቻለሁ አልኳቸው። ኦኬ ነው። ሰንበርበች ድራፍት እየጠጣሁ ነበር። ኤችአይቪ ቫይረስ አለብኝ ማለት ኤችአይቪ ቫይረስ አለብኝ። ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው? ኧረ ሞተች፣ ቤቲ ሞተች። እኛ ሲደርስን ኧረ ጉድ! እና የት ነው ቀብሩ? የት ነው? ቺቺኒያ ነው። አይዞሽ በቃ እሺ። እኔ ወንድም እጅ እኮ አጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ይለፉ። ኧረ ወንድሜ ወይ፣ ኧረ ወንድሜ ወይ። ጥሩ ሰው ነበር። ጸጥታ። አሁን እዚህ ጌማችን የወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው፣ ለሚስታቸው ታማኝ፣ አንገት ደፊ፣ ከሚስታቸው ውጪ ሌላ ሴት ቀና ብለው የማያዩ ረቂት አራውታል። አሁን እዛ ጋር ታጠፈ። እስቲ እናቴ ትሙት ነበሩ። እናም እምቢኛው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉድ ይፈላል። ዘነገጠች ቤቢ አስተካክል ጋር ይሄንን ምን መለሳቀው ባለፈውን ጥፋት ደግሞ አረሳሁትም። ቆንጠጥ እኔ መቆንጠጥ እፈራለሁ። እምቢኛው መቆንጠጥ አልፈልግም። ታይም የሚባል ነገር እኮ አለ። ጊዜ አቃጥላሽ ያናግጣል።
አክሱም ሲሰራ አያቴ ግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። ጋሽ አክሱም ካንድ ድንጋይ ነው ተፈልፈለ መፈልፈል ብርቅ ነው እንዴ? እዚህ አይቶ ማመንጫት በትርፍ ሰዓት ለውዝ ፈለፍል አይደል እንዴ? እዚህ ጫፍ ጋር ወቁት ነጩ ህንጻ እንዴት ያለ ሀብታም ባለቤቱ የህንጻው ሙሉ ሲሚንቶ በወተት ነው የተቦካው። ግድግዳው ራሱ አሸዋ ሲሆን እርጎ ነው የገረፍኩት። ህንጻው የፍስክ ነው ለሎት ነው ህንጻው ከላይ እስከ ታች ቁማር ቤት፣ ስጋ ቤት፣ መጠጥ ቤት፣ ግብረ ጮማ ምናምን ነው ጠቅላላ ህንጻው ነው ሙሉ ጋሽ እኮ ለኔም እንደሱ ገንባልኛ ችግር የለውም። እኔ ሲሚንቶ የላስኩ ግንበኛ ነኝ እያልኩት እኮ ነው። ከፈለጉ የማይታይ ግንብ ገነባሎታለሁ። ሲጋጩ ነው የሚያውቁት ግንብ እንደተገነባ። ብቻ ለኔ አሪፍ አድርጋ አሸዋን ገረፍልኝ። እኔ ያውቃሉ ሚስትም ልጅም የለኝም። ልጄ ግንብ እንደ ልጄ ገርፍሎታለሁ ጋሽ። ስምን ማን አልከኝ? እኔ ግንብነህ ነው ስሜ ግንብነህ። ነጽዬ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል? ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው እና ሳቢ ነገር ተመቻችኛ። አስቱ ሄ ኮ አንተ ልጅ ጋኔ ማናባ ታይ ሰፈር ቡና ተጠርተዋል። ሂሩታ ከዚህ አንተ የልጅ ከይስ ደግሞ ወደዚህ ውሃ ለሚሮጡት አሁን ነው ማን አሉት አምጤሽ እንደበይ ቁልፍ እንኳን ደስ አለ ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ ብዬ ነው። ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው አንቺ ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ ነው። ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሿሿ ቆዳ ቀይረሽ ነው ወደዚህ ሂጂ ያክሽ ሌባ ሂጂ። ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት። ነይ በእናትሽ አንቺ ነይ። አስኮን ነይ። ማን ነው እዛ ጋር ያስቸገረሽ? ምንድናቸው? ወንድ የለም ነው ዋገሩ። ነይ እባክሽ ዝም ብለሽ። ምንድነው እነዚህ ናቸው ያስቸገሩሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድነው እናንተ ጉልበታችሁን ታሳዩት ሴት ጋር ነው እንዴ? ምንድነው አንተ ፀጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሂድ እባክህ። አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው። እባክህ የምትናገሪው ነገር አለ። ምን መጣላት አንፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ቆይ እዛ ጋር ወርተን እንምጣ። እዚህ ሰው ያገራግረናል። ነው በዛች ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከምራን ነው ወራን። ቆይ ያገኛለሁ። በእናትሽ ፊክስ አደረኳቸው እኮ ትንሽ አስቸገሩ እንጂ። ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው። አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ። ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ። እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ። በጣም ኃይለኛ ናቸው እሺ። ድሮ ምን መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሮ የመሰለች ልጅ በእናትህ አርፌ መንገዴን አልሄድም ነበር። ሳምሰንግ ጋላክሲ S24 አልትራ 5G 256 GB በ12 ራም ነው። ዋጋውን ኮሜንት ላይ ተመልከቱ። የቀደመ ይውሰድ። ማዘር ላግዞታ ደሞ በዚህ መጣችሁ ሂድ ሌባ አቦ ማዘር ላግዞት ባልኩት ሂዱ አቦ ያገር ያለ ማሰት ያለው አረው ገደለኝ። አንተ ነው አሁን ከሳየኔ አንሰራ እስቲ ሳየኝ መታኝ ነው አንተ መታኝ። አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተስተረስተረስ እንዴት አባሽ ነው የምታምረው? በላት ስልኬ ልስጥሽና ደውይልኝ። እየወገቢ እየጫማይ እየንተሪን ምንድን ነው የምትላቸው? በእናትሽ አንቺን ብለን አረ ነው ይጣል ለዚህ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭነው መተው ነበር የሚሾፍ ዝም በይ በእናትሽ። ትኮራለሽ እንደዚህ ምንድን ነው የምራችሁ ነው? ና እስኪ
አረ በቃ ማለፍ ያጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይችል ልጅ በቃ ይገለዋታል። ጭራሽ ሱሪ አድርጋ እኔ ሱሪ አባር አስገድዶ ነው የሚደፍረኝ። ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደ ዘይታችን ደግሞ ያታፍረ ወይኔ እኔ ያንተ መጫወቻ አሉ። እኔ ይገርማል። የአፍጋኒስታን ጦርነት ሰዓት ማለት ነው ታንክ እየጠበቁኝ ካንተ ያላነሰ ብር ነበር ለፓርኪንግ የሚከፍሉኝ። ዛሬ ቀንጥሎኝ ነው 4 አመት ማለት ነው ግመል ስጠብቅ ለራሱ አሳሪ እንዳንተ አልቀጣኝም። አንተ እየተናገርከኝ ነው በጣም ወንድሜ። መኪናዋን በአማራና ብድር ቁጠባ ነው እንደገዛት። ምንድነው እዚህ እኮ ግብር እኮ ለመሬቱ እንከፍላለን። ምን ሆነ ነው? ምን አገባኝ እኔ ከ10 ብር በላይ እዚህ ጋር ፀሐይ ስንመታ እኮ ሲያቃጥለን ቤተሰብ እናስተዳደራለን ሰርተን እንለወጣለን ብለን ነው። ፊትህ ወዛም ነው፣ ኪስህ ግን የገረጣ ነው። ምንድነው እየተናገርከኝ ነው? ወይ ክፈል ወይ ደግሞ ወደዛ ሄደት በይና እዛ ጋር ቆም። ስፖኪውን ሲያነሱብሽ ይገባሻል ብራዘር። ምን ሆነ ነው? ስፖኪውን ከና አብረን እናያለን። አሁን ዞር በለኝ። አይደለም ጠለሱ የመኪና ጠለስ ላይ ለራሱ አንድ ሰው ኮቴውን አያራምድም። ግን አንተ ምንም ነገር የምትወርደው አይደለም። ምን እሺ ነው አሳጥብ እያሉ እየላኩ ነው እንዴ? ከሌላ የሌላ ሰፈር ፓርኪንግ ነሽ እንዴ? እየተናገርክ ነው በጣም ጭራሽ መኪናዋማ ከአሪፍ ካር ኢምፖርት ብትገዛ ኑሮ ትገጨኝ ነበር እርግጠኛ ነኝ። እንዴ አሪፍ ካር ኢምፖርት አታውቂውም እንዴ? መስቀል ብለው ላይ እኮ በትልቁ ተከፍቷል። ያበደ መኪና ትይዛለሽ። ሃይብሪድ አለው ብቻ ለምትሰሪው መረጃም ማለት እኔ እኮ መረጃም እኮ አለ ልውሰድሽ እንዴ? እና ግን አፍሽን አትክፈች ላይ ላግዝሽ። እሺ ልግባና ልውሰድሽ። አፍን አትክፈት እና ግባስ። አሊፍ መኪና ኢምፖርት ከረጅም ዕድሜ በላይ መኪና በመሸጥ የሚታወቅ ሲሆን ከዚህ በፊት የነዳጅና ዩዝድ መኪና በመሸጥ እንታወቅ ነበር። አሁን ደግሞ ለየት ብለን የኤሌክትሪክና ሃይብሪድ መኪና እየሸጥን እንገኛለን። በተጨማሪም ከመስከረም ጀምሮ ከወለድ ነጻ የባንክ አገልግሎት 40/60 እንዲሁም 50/50 የባንክ አገልግሎት እንሰጣለን። ከምናስመጣቸው መኪኖች BYD፣ ሴጉል፣ ኢቱ፣ ዮአናፕ፣ ሶንግ ፕላስ በተጨማሪም የፈለጉትን መኪና እዛው አድቫንስ ፔመንት ተከፍሎ መኪኖች በ15 ቀን ዲሊቨሪ ዳይ እናስመጣላችኋለን። ፈጥነው ይምጡ። አድራሻ ከጋዜቦ ወደ መስቀል ፍላወር ሆቴል በሚወስደው መንገድ ከድሪም ላይነር ሆቴል ዝቅ ብሎ ከዘመን ባንክ ፊት ለፊት ያገኙናል። ፈጥነው ይምጡ።